አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ሀባይቢ እንዴት ናችሁ? ሰላም ነው ከኔ ጋር አልሐምዱሊላህ ሰላም ነኝ። እስኪ የዛሬው ምሽት ማለትም በትንሹ ላሳያችሁ የሰዎች ልጅ ድግሷ ማለት ነው። ይሄን ይመስላል፣ ያምራል ኢንሻአላህ። እና እነሱን ስናይ እንዴት ነው የእነሱ ልጆች ስናይ እኛ ልጅ ጥለን የመጣን ማለት ነው። እኔ አሁን ልጄ በጣም ያኔ እነሱን ስንከባከብ በቃ አለ አይደለም ስሜቱ በጣም ከባድ ነው። አሁን እንደዚህ ማን ነው የሚንከባከብህ እላለሁ ማለት ነው። አንዳንዴ በጣም እንትን ይከፋኛል። እና እስኪ ማነው ሀሳብ አስተያየታችሁን እስኪ እንደው ስሜቱ ማለት ነው ልጅ የምትንከባከቡ እዚህ ሀገር ልጅ ጥላችሁ መታችሁ እንዴት ነው ስሜቱ? እስኪ ሀሳባችሁን። እኔ ግን በጣም ነው የሚከብደው በጣም እና ሀጃችንን ይሙላልን እና ሀገራችን ሄደን ከልጆቻችን ጋር ከቤተሰብ ጋር በሰላም እንድንገናኝ ዱዓዬ ነው ኢንሻአላህ። እና እንኳን እንደዚህ ድግስ ምናምን ይቅርና የእናት ፍቅር በእናት እጅ እናት እየተንከባከበችው ያደገ ልጅ አንድ አይደለም። በእውነት እኔ በቃ እኔ ስላየሁት ማለት ነው በጣም ከባድ ነው። እና እስኪ ያሰብነውን ያሳካልን ኢንሻአላህ። ዋናው ጤና የሆነው ጤና ይስጣቸው እና በሰላም እንገናኝ። እና ሀባይቢ ሰብስክራይብ አድርጉ፣ ላይክ አድርጉ እሺ ውዶቼ። እና በተረፈ ሰላም ሁኑ። መልካም ቆይታ ይሁንላችሁ።